ለማየት የጠሉ ሰዎች ትላንት ገና ስትወጣ ፊታቸውን የሚያዞሩ ሰዎች ሳባው አሁን ግን ይስሙ የሆነ ቅባት ሲመጣ ይስሙኛ ምን ይሆናል ይስሙኛ አላውቅም። በኢየሱስም ይሄ ቅባት ያገኘ አሜን። አያፍለጋ የተንከራተተውን ሰውዬ ዘይት ላዩ ላይ ከፈሰሰ በኋላ ምን አደረገው ይላል? ሳባው ትሸታለህ አይልም። ቅባት ነው ብራዘር፣ የሚያስቸኩል ነገር ነው። እላዩ ላይ የመጣው ቀቢው ሳይሆን ቀቢው ሰማይ ነው። አሜን። ቀቢው ራሱ እግዚአብሔር ነው። ያ የቀባው ራሱ የቀባ ቢሆን ኖሮ ያንን ሰውዬ እየሳመ ቢሆን ሰማይ ሲሞታል። ያንን ሰው አረፈ በሉ ግድ የለም። ወይኔ ወይኔ ይሄ መልእክት አንተ እኔ ራሴ አልጻፍኩም፣ ግን አልጻፍኩም። እውነቴን ነው የምነግራችሁ፣ አልጻፍኩም። አሁንም መልእክቴ ውስጥ አልገባሁም፣ ግን ለምን ይሄ ልቤ ላይ እንደፈሰሰ አላውቅም። ምን አደረገ ይላል? ቆይ ብሪሌውን ወስዶ ምን አደረገ? በራሱ ላይ አፈሰሰ። በራሱ ላይ ምን አደረገ? አፈሰሰ። አፈሰሰውና ከዛ ምን አደረገው ይላል? ሳመው። አድርጎ ሳመው ይላል። እሺ እንዲህም አለ በርስቱ ላይ በምን ይላል? በርስቱ ላይ ምኑ ከመጣ ቅባት። ዛሬ ርስትን ሊወስዱ ያለው ነገር በርስት ላይ ትቀባለህ። አሜን። ርስትን ማንም ሰው አይበላው። አሜን። ያንተ በረከት ማንም አይበላው። አሜን። ያንተ በረከት ላይ ማንም አያስህ። አሜን። ዛሬ ርስት ላይ ያቆማል። አሜን። ርስትሽ ላይ ትቆማለህ። ርስት ላይ ትቆማለህ። አሜን። ርስት ላይ ቆመህ ትበላለህ። አሜን። አንድ ሰው አሜን ይበልሽ። አሜን። ምን ይላል? ርስት ላይ ያንተን በረከት ያንተን ርስት ሊበላ የወጣ አዋጅ ዛሬ ከቅባቱ ጉልበት የተነሳ ይሰበራል። ርስትን ማንም ሰው አይበላ። አሜን። አንድ ሰው አይበላ መልስ አይበላ። ያንተን በረከት ማንም ሰው ምን አይልም አይበላ። ጠንቋይ ደጋሚ ምን ሊል አይችልም አይበላ። አጨብጭቡና ቁጭ በሉ በጌታ። ወይኔ ግዴለም አጠገብ ያለው ሰው ገፋ አድርጎና የኔን በረከት በሉት ማንም ሊበላ አይችልም በሉት። ምናልባት የሆኑ ሰዎች በሐሜት በወሬ ያንተን በረከት የያዙ ነገር ይመስሎ ሊሆን ይችላል። አሁን ግን እያዩ የሚያስቀድም ነገር እነሱ እዛ እያሉ እያወሩ ግን ያስቀድማል። እያወሩ እግዚአብሔር ሹት ያደርጋል። አሜን። አንድ ሰው ቅባት ይበላ። ቅባት ይበላ። ቅባት ዛሬ የሚያስቸኩል ቅባት ገብቷል። አሜን። እግሬ አንድ ቦታ መዘግየት አይችልም። አሜን። እግሬ አንድ ቦታ መቆም አይችልም። አሜን። ዛሬ ዘይት የረገጥክበት ሁሉ ጫማ ቁጥር ይሆናል። አሜን። የረገጥክበት አጋንንቶችን ግራ ያጋባል። አሜን። አሜን። ዛሬ እግራችሁ ጭምር ዘይት ይነካል። አሜን። በኢየሱስም ዘይት ይምጣ። አሜን። በዘይት የተቀቡ ይሁኑ። አሜን። አጠገብ ያለው ሰው ገፋ አድርገና የረገጥኩት ሁሉ በሉት ስራ ይሰራል በሉት። ምን ያልከው? የረገጥኩት ሳታወራ? አዎ። እስኪ አጨብጭቡና ቁጭ በሉ። ግድ የለም በኢየሱስም ለኔ መልእክት ነኝ። ምን ያልክበት? በኢየሱስም አትልማ። ዝም ብለህ የሆነ ምናምን ሱቅ ላይ ዝም ብለህ ትቆምና ትሄዳለህ። ስትሄድ ምን እንደምታውቃለህ? ወይኔ የሆነ ሰው ይታየኛል ይላል። አሜን። ሰውየው የቆመው እኔን ነገሬን ሁሉ እየመታ ነው የሰውዬ። አንተ የለም ኢሜጁ ግን ይዘጋል። አሜን። ጫማ ቁጥር ይዘጋል። አሜን። የረገጥክበት የሆነ ነገር አፍሰህ ሄዳል። አሜን። ዛሬ ብዙ ሰዎች አሉ እዚህ መካከል የእናንተ በረከት ማንም ሰው ሊበላ ምን አይልም አይችልም። አይችልም። አንድ ሰው አይችልም በላ አይችልም። እሺ ከዛ ምን አደረገ ይላል? አሁን አስቡ። ሳሙኤል የሚገርማችሁ ነገር አህያ ፍለጋ የሄደው አንድ ቀን ስለ ቅባት አንድ ቀን ቸርች አስቦ አያውቅም። ይሄ ሰው ሳኦል አንድ ቀን ቸርች አስቦ አያውቅም። አንድ ቀን ገብቶም አያውቅም። ግን ሰማይ እሱ ላይ ምን አለው? ፕሮግራም አለው። ሰውየው አህያ ፍለጋ 3 ቀን ተንከራተተ። 3 ቀን ተንከራቶ አረ አንድ ሰው አለ የልኛን አቅጣጫ የሚነግረን ሰው አለ። ይሄ ሰውዬ ከጓደኛው ጋር አብሮ ሲሄድ ሳሙኤልን እንደዚህ አለ፣ ብሪሌ ይዘህ ጠብቅ። ምን ልበል? አንድ እኔ ደግሞ ዓላማ ያለው ሰው አለ እዛ ውስጥ
ስለዚህ ብሪሊዮን አለ ዘይቱን ይላል እሱ ላይ ምን በላ አፍስሳለ ካፈሰሰ በኋላ ሳማው ይልና ከዛ ምን አረገ በርስቱ ላይ አለቃ ትሆን ዘንድ ምኑ ላይ ርስቱ ላይ አሁን እንዲህ ብዬ ለባርካ ባንተ ርስት ላይ ማንም አለቃ አይሆንም አሜን ባንተ ርስት ላይ ማንም አያዝም አሜን ባንተ በረከት ላይ ማንም አያዝም አንድ ሰው በረከቱ ላይ ዛሬ ይቆማል አሜን አሜን አንድ ሰው አሜን ይበልሽ ዛሬ ለሆነ ሰው አንድ ሰው በረከቱ ላይ ይቆማል ሊያዘው ሲመጣ ራስ ታዘዋል ያንተ የሆነ ሰው ዛሬ በረከቱ ላይ ይቆም አንድ ሰው አሜን ይበላ አሜን አጠገብ ያለው ሰው ገፋር ገና በረከቴ ላይ ቆም ያለው በል ማንም ሊያዘኝ አይችልም በል ርስቴ ላይ ቆም ያለው በል ሰላሜ ላይ ቆም ያለው በል በረከቴ ላይ ቆም ያለው በል አሜን ይሁና አሜን አጨብጭቡና ቁጭ በሉ ሃሌሉያ በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብቶሃል ወይ አዲ ምኑ ላይ በርስቱ ላይ አህያ ፍለጋ ሄዶ ሰውዬ አህያ ፍለጋ የተንከራተተው ሰውዬ እግዚአብሔር ደግሞ በርስት ላይ ምን አርገ አለቃ ምን ይሆን ዘንድ ቀብቶሃል ምን አርገው ይላል ርስቱ ላይ ምን አርገው ቀብቶሃል ከዛስ የእግዚአብሔርም ሕዝብ ትገዛል ምን ትገዛል አጠገብ ያለው ሰው ፍለጋ ይዛራ በቃ ማለት ገዢ ነኝ ማለት አልገባም እኔ የሆነ ሰው እያወራው እኮ ነው አህያ ፍለጋ የተንከራተተው ቅባት ሲመጣ ሕዝብን ትገዛለህ ካለ ብራዘር ዛሬ ይኸው የሆነ ዲግሪ የሆነ ማስተርስ እንዳጠብቅ እግዚአብሔር ቅባቱን ያምጥቶላል ዛሬ የሚገዙ ሰዎች አሉ እጅን ዘርግተህ እገዛለሁ በሉ እስኪ እገዛለሁ ምንም የለም እኮ ምን ትላለህ እገዛለሁ አህያ ፍለጋ የሄደውን እግዚአብሔር ሕዝብ ገዢ ካረገ ዛሬ ዕውቀትን ተውና ቅባት ውስጥ ግባ አሜን ነገርን ተውና ቅባት ውስጥ ግባ አሜን ይሄ ቅባት ዛሬ ያከብድሃል ይሄ ቅባት ዛሬ ገዢ ያረጋል አጨብጭቡና አሜን ይሁና ጠላት ዛሬ ይስማ እጃችሁን ከፍ አድርጉና እኔ ገዢ ነኝ ማለት እኔ ገዢ ነኝ እቺ ነገር ብታጠፋልኝ ነፂ በጣም ድምጿ ጩኸት አለ ወጋው ለታማፍ ጌታ ኢየሱስ ምስክሬ እኔ ከራሴ እያወራሁ አልጻፍኩም ዙፋኑ ላይ ያለ እግዚአብሔር ምስክሬ ነው ምክንያቱም የሆነ ሰው አለ ምን ያለ ሰው ብትል የሚሸኩል አንተ ነህ ይሁንልህ አሜን የሚመጣው ከዚህ ወር ጀምሮ በኢየሱስ መፍጠን ይሁንልህ አሜን አረ የሚያወሩ ሰዎች እያለ ያፍጥነህ አሜን የሚናገሩ ሰዎች እያለ ያፍጥነው አሜን እንዘጋለን ያሉ እያዩ ያፍጥነው አሜን ዛሬ በዚህ ብዘጉ እግዚአብሔር ያዘልላል የሆነ ሰው ዛሬ ይዘላል አሜን ወደ ርስቱ መራመድ ብቻ አይደለም ያዘልላል አንድ ሰው ዘልዬ ገባው በልሲ ወደ ርስቴ ወደ በረከቴ ወደ ሰላሜ የተለቀቀው በር በኢየሱስም የሆነ ሰው ዛሬ ይግባ አሜን የሆነ ሰው ዛሬ ሰብራት ይግባ አሜን የሆነ ሰው ዛሬ ሰንጥቆ ይግባ አሜን አንተ ገባ ያለው ሰው ነካ አድርገና ጎርፌ ነው የሚገባው በሉ ምን ሆነ ትገባለህ ጎርፌ ኦላብይ ይኸው በአንተ ምክንያት ወንድሞች እህቶች ዘር መንዘር ጎርፎ ይገባሉ አሜን አንተ ብቻህን ነው አይደል ያዩት ብቻህን ነው አይደል አይገባም ያሉት ብቻህን ነው አይደል አይወርስም ያሉት አሁን ደግሞ ጎርፎ ነው የሚገባው አሜን አቻካታላባስ ዮሴፍ ዘር መንዘሩን ጎርፎ እንደገባ ዛሬ ጎርፎም ይገባዋል አሜን አንድ ሰው አሜን ይበል ግድ የለም የሆነ መልእክት ይሆናል ዛሬ ገፋ አድርጎና አጠገብ ያለው ሰው ገፋ አድርገና ጎርፌ ነው የሚገባው በል ምን ሆነ እህት ወንድም ይዘህ ዘር መንዘርን ይዘህ በአንተ ምክንያት በአንቺ ምክንያት አትገባም ያልክበት ምን ሆነ ትገባለህ ጎርፌ ይገባል ዛሬ በኢየሱስም ሰማይ ዛሬ ያጽናል አሜን ጎርፎ የሚገቡ ሰዎች ይቀቡ አሜን ጎርፎ የሚሄዱ ሰዎች ይነሱ አሜን አንድ ሰው አሜን ይበልሲ አሜን አጨብጭቡና ቁጭ በሉ ጌታ ኢየሱስ ምስክሬ ነው ዛሬ ለራሳችሁ ተናገሩ ጎርፌ እሄዳለሁ በሉት ምን ሆነ
እውነት ሄዳል ጎርፌ ይኸው ሰሞኑን አንዳንዴ ዝናብ ሲዘንብ አይታችኋል። ዝናብ መውረዱን ነው የሚያውቀው። አደገኛ ዝናብ ሲዘንብ የትኛውም ነገር እናንተ ውጪ ላይ ያለው ነገር ምን ያደርጋል? ይዞ ነው የሚሄደው። ጠርጎ ነው ይዞ የሚሄደው አይደል? ዛሬ እንደዛ ነው ጠርጎ የሚሄደው። ጎርፎ መሄድ ማለት የተከለከልከውን ጭምር ዛሬ ጎርፈ ነው ይዞ የምትሄደው። ምን ሆነ ትሄዳለህ? ጎርፌ እንዲህ ብና እያለቀስክ አይደለም፣ ጎርፈ አንድ ሰው አሜን። እስኪ አጨብጭቡ። ለእግዚአብሔር ክብር ይሆንለት። አንድ ልጅ አለ ዛሬ አልመጣም እንጂ የሆነ ልጅ አለ በጣም ደስ የሚለኝ ሳዩ በጣም ነው። እናንተ ሌላ ነገር ልታስቡ ትችላላችሁ። አንዱ እንትን ማን የሚባል ነው ይሄ ሰው ጠይፉ የሚል ይመጣል እዚህ ና አለዋለሁ ሁሌ። ምክንያቱም ለእኔ በጣም ብዙ ነገር ነው ስለሚያስተምረኝ። ካሶቶኒ እስከዚህ ድረስ ያደርጋል። ካሶቶኒ ላይ ደግሞ እስክሪፕቶ ነው የሚከተው። ጫማው ራሷ ናት፣ ልብሶ ራሱ ነው፣ ቁምጣ ያደርጋል። እንዲህ ብሎ ነው የሚሄደው ሰውየው አይደለም፣ ጎርፎ ነው የሚሄደው። ሰሞይ ቆይ ይሄ ሰው ጋር ሄደህ ምንድን ነው የምትሰራው ብትል ብርድ ልብሱ ነው ማጥቦ ይላል። ታዲያ ምንድን ነው እንደዚህ የምትሄደው? ሰማይ ነው። ዛሬ ይኸው እንዲህ አንገት ሊያስደፋ የመጣ ጎርፈ ነው የምትሄደው። አልገባም? አንድ ሰው አሜን ይበላ። ዛሬ መንገዱ ሁሉ ማይበቃቸው ሰዎች ይነሳሉ። መንገዱ ሁሉ ማይበቃቸው ይነሳሉ። አንገት አደፋም፣ እግዚአብሔር በኃይል ይቀባሃል። አንድ ሰው ቅባት ይበል። እሺ አጨብጭቡና ቁጭ በሉ። ሃሌሉያ። ምን ሆነ ትሄዳለህ? አብቤ አልሄድም፣ አንገት ደፍቼ አልሄድም። ለማን ብዬ ነው አንገት የሚደፋው? ርስቴ ላይ እሱ እንዲስቅበት እንዲበላ አላደርግም። አንድ ሰው ያመነ አላደርግም ማለት አላደርግም። ያንተ ርስት ላይ ያንተ በረከት ላይ እሱ ሊያዝህ እግዚአብሔር የሰጠው ርስት ላይ አንተ እንዴት ሊያዝህ ይፈልጋል? ይሄው ልጄ ብሎ የሰጠው ነገር እንዴት ሊያዝህ ይፈልጋል? አትወርስም የሚለው አትገባም የሚለው አትገባም ያለው ነገር ላይ እኮ አንተ ታለቅሳለህ። እግዚአብሔር ሰማይ ሆኖ እኮ ልጄ ሳይል አይቀርም። ዛሬ ልጄ እያለ ይመጣል። ጎርፈ ነው የምትሄደው። አንገት አደፋ ምን ሆነ? ጎርፈ። አንድ ሰው ጎርፈ ይበለስ። ጎርፌ አጨብጭቡ። ለእግዚአብሔር ክብር ይሁን። አንድ ስፖርተኛ አለኛ ጋር ፍቅሩ ተፈራ ይባላል። ደቡብ አፍሪካ ሲጫወት ነበር እና ሁልጊዜ ሲነሳ አሁን ላይ ክርስቲያኖ ሮናልዶንም ካያችሁት ሲነሳ ከሰው ጋር ፎቶ ሲነሳ ምን እንደሚል ታውቃላችሁ? ነይ እስኪ እንደዚህ ይላል። ፎቶ እንነሳ ይልና እሷን ፎቶ ለመነሳት መጣች። ሲነሳ ምን እንደሚል ታውቃለህ? ከዚህ ከፍ ይላል። ከምን ከጫማ ከተረከዙ ከፍ ይላል። ከዛ ሰውየው እንደዚህ ምን ያክላል ሰውየው ትላለህ። አሁን የሆነ ነገር ጨምሯል። ምን ያክል የሚለው ነገር ከሷ ጋር አነጻጽሮ ነው። ዛሬ ይኸው የሆነ ሰው አለ። ምንድነው ከየት አገኘ? ምንድነው ምንጩ? ምንድነው ሶርሱ የሚባሉ ሰዎች አሉ። አረ ከላይ ነው የሚባሉ ሰዎች አሉ። አሜን አሜን። አንተ ምንድነው ሊያስለቅስ የመጣ ቦታ ላይ ትስቃለህ? አዎ። ለምን ሲባል የደስታ መንፈስ ወርዷል። አሜን። የሐሴት መንፈስ ወርዷል። አሜን። አንድ ሰው አሜን ይበላ። አሜን። ይኸው ስሙኝማ፣ የደስታ መንፈስ ማለት እንዴት እንደሆነ ታውቃለህ? አንተ ከዚህ ከቤት መጥተህ ሌባ ዕቃ ወስዷል ሲባል ትስቃለህ። አያስቅም እኮ ሌባ ዕቃ ወስዶ እንዴት ያስቃል? ምንድነው የሚያስቅ ብትል የደስታ መንፈስ ላይ ፋንታ የሐዘን ፋንታ ሁሉ ተሽሮ የምን ፋንታ? የደስታ ፋንታ፣ የለቅሶ ፋንታ ሁሉ ሄደው የምን ፋንታ? ይሳቅ። ዛሬ አላቅም ሌባ ቢወስድ እንኳን እየሳቅ ነገርን ታስመልሳለህ። ምን እያልክ? እየሳቅ ታስመልሳለህ። ዛሬ የሳቅ መንፈስ ይውረድ። አንዳንዶች ላይ የሳቅ መንፈስ ይውረድ። አንዳንዶች ላይ የድል መንፈስ ይውረድ። አንዳንዶች ላይ ቀና ብሎ የሚያስገድ መንፈስ ይውረድ። አንድ ሰው ቅባት ይበላ። ቅባት አጨብጭቡ። ፋንታ አጠገብ ያለው ሰው ነገር ከዚህ በኋላ በሉት ምንም አይነት ችግር ቢመጣ በሉት አላለቅስም በሉት። ምን አልልም። አንዴ ታውቃላችሁ ይሄን ቃል ልክ ይሄኛውን ቃል እያነበብኩ ጌታ ወደ ኋላ ወሰደኝና ጨሬ ወሰደኝ።
ሐሙስ ፕሮግራም ላይ ወሰደኝ። የዛኔ የነበሩ ሰዎች ምናልባት ጥቂት ሰዎች ሊኖሩ ይችላሉ አሁን እዚህ መካከል እና ወሰደኝና ሐሙስ ዕለት እያገለገልኩ እያለሁ አንድ አጋንንት በጣም ልክ እየሰበኩ እያለሁ እንቅልፍ ይልካል ሰው ላይ። እግዚአብሔር ገለጠልኝና የቱ ጋር እንደተቀመጠ አየሁት። ቃሉን እንደጨረስኩኝ ልክ ልወርድ ስል አንድ ሴት ሽንት ቤት ሄዳለሁ ብላ ከጉባኤ መሃል ውስጥ ትልቅ ሴት ናት። ሽንት ቤት ሄደችና እየሮጠች መድረካ መጣች። እያገለገልኩ ነው እኔ አጋንንቱን ልክ ልገሰጽ ስል እየሮጠች መጣችና ጆሮዬ ላይ እንደዚህ አለች፣ የእግዚአብሔር ሰው አቤት፣ የእግዚአብሔር ሰው አቤት፣ ሽንት ቤቱ ቸርቹ እሳት ይዟል አለች። እውነታውን እኮ ነው፣ ተይዟል እሳቱ። እግዚአብሔር እንደዚህ አለ። ይሄ ቃል ሲሰማ ግማሹ ህዝብ ወጥቷል። ምንድነው እሳት ነው ቸርቹ ላይ ተነስቷል። እግዚአብሔር ግን እንደዚህ አለ፣ ልጅ አለ አቤት አሉ። እሳቱ ቢነድም ቁምና ይሄን መናፍስት ምተው አለ። ይሄ መናፍስት ነው እንዳይወጣ ይሄንን እሳት የለቀቀው አለ። አንድ ሰው አሜን ይባልሽ። ለሴትዮዋ እንደዚህ አልኳት፣ እሳት ተነሳ ቸርቹ ላይ። አዎ እኔ አልወጣም አልኩ። ከዛ ሲል ፖሊስ ሁሉ ተደውሎ ምን ተደውሎ ሁሉ ሰው መጥቶ እሳቱን እያጠፉ ናቸው። ግማሽ ሰዎች ብቻ እዚህ ጋር ቁጭ ብለዋል። ግማሽ ሁሉ ወጥቷል። ምንድነው ሲባል ነፍስ አውጪ። አንድ ሰው አሜን ይባል። ልክ ይሄንን መናፍስቱን እየገሰስኩኝ እያለው መናፍስቱ እንደዚህ ይላል፣ እኔ እኮ ነኝ እሳት ያስነሳሁት ይላል። ታዲያ እዛ ጋር ያለውን ያስነሳው እኔ እዚህ ካላጠፋው እነሱ ሊያጠፉ አልገባም። አንድ ሰው አሜን። ዛሬ ዋናው ነገር ሁሉ የተቀመጠውን የሚሰብሩ ሰዎች አንድ ሰው አሜን ይበልስ። ዛሬ ከዋናው ጋር የሚገጥሙ ሰዎች ይነሳል። ዋናውን ያንተን በረከት ያዘው ታስለቅቃለ። አጨብጭቡ ለእግዚአብሔር ክብር ይሁን። ለካ እነሱ እያጠፉ ናቸው። እዚህ ጋር ግን እንደዚህ ይላል፣ እሳቱን እኔ ነኝ ያስነሳሁት ይላል። አንተ ነህ? አዎ። ለምን ይሄ ወጣ ማለት ነገር ሁሉ ይባረካል። ሰው አለ የሚፈወሱ ሰዎች አሉ እዚህ ጉባኤ ማለት ነው። አሁንም ግማሹን ጉባኤ ያስወጣሁት እኔ ነኝ ይላል። መናፍስት እኮ ነው እዚህ ውስጥ ያለው። ከዛስ ልክ ይሄ መናፍስት ጮሆ ሲወጣ እዛ ጋር እሳቱን አጥፍቶ ግማሹ ጉባኤ እንደገና ተመልሶ ገባ። እንዴት አደረጋችሁ ሲባል አይ ቸርቹ አልተያዘም፣ ሽንት ቤቱ ነው የተያዘው። አልገባ። አንድ ሰው አሜን። እምነት ማለት ይሄ ነው። እሳቱ በላይ ላይ ቢመጣ እንኳን እነዚህ ድረስ ገብተዋል። እሳት ውስጥ ማጥፋት የሚችልበት ኃይል አንተ ጋር አለ። አንድ ሰው አሜን። አንድ ሰው አሜን። ለካ መናፍስት አንተንም ግራ ሊያጋባ አንተንም የእግዚአብሔርን ፕሮግራም አስጥሶ ሊያስኬድ የሚፈልግ አንድ ሰው አሜን። ዛሬ ግን ለይቶ የሚመቱት ሰማይ ምስክር ለይቶ የሚመቱ ሰዎች ይሄው ለይቶ የሚመቱት ይሄ ተራውን አይደለም፣ ዋናው ነው ዛሬ የሚመቱት። እንደዚህ ዛሬ ማንቁርቱን ይዞ የሚጥሉ ሰዎች በእግዚአብሔር ኃይል ውስጥ ዛሬ ገልብጦ የሚሄዱ ሰዎች አንድ ሰዎችን ዘርግቶ አሜን ይበላ። አሜን። ከዛ ምንድነው ርስትህን አልሰጥም ይልና ምን ህዝብን ምን ትላለህ? ትገዛለህ። የእግዚአብሔርንም ህዝብ ትገዛለህ። ይሄው አህያ ፍለጋ የሄደው ሰውዬ ነው። ወደ ቤት አልሄደም እኮ አህያ ፍለጋው ሌሊቱን ሙሉ 3 ቀን አጥቶ እግዚአብሔር አንተ ቸርች ያልገባው ሰውዬ ነው። አስብ እንደው ሰውዬው እኮ ሳሙኤል እኮ አገልጋይ መሆኑን አያውቅም። ሳውል ጓደኛው ነው እንደዚህ አለ፣ አረ አንድ ሰው አለ እዛ አቅጣጫ የሚያሳይልን አለ። ሳውል አያውቅም፣ አህያ ፍለጋ ነው ሄደው። ጓደኛው ግን እንደዚህ ይላል፣ አቅጣጫ የሚያሳይልን ሰው አለ። ማን ነው እሱ? አያውቀውም። ሰውዬውን ራሱ አያውቀውም። የማያውቀው ግን እግዚአብሔር ንጉሥ ብሎ ቀባው። አንድ ሰው አሜን ይበል እስኪ። ከዛ ምን አደረጋለህ? ህዝብ ምን ትላለህ? ትገዛለህ። በዙሪያውም ካሉ ጠላቶቻቸው እጅ ታድናቸዋለህ። በዙሪያ ካሉ ጠላቶቻቸው እሺ እጅ ታድናቸዋለህ። የማን እጅ? ዛሬ የሆነ የእግዚአብሔር እጅ ይምጣ። በአንቺ ነገር ላይ የእግዚአብሔር እጅ ይምጣ። በአንተ ነገር ላይ የእግዚአብሔር እጅ ይምጣ። የእግዚአብሔር እጅ ይምጣ። እሺ ከዛስ? ዛሬ መቼ? ዛሬ እሺ ከኔ በተለየ ጊዜ ከኔ ምን ባልክሳ በተለየ ጊዜ የቀባው ሰውዬ ዛሬ በተለየ አሁን ከዚህ ፕሮግራም ሲያልቅ በተለየ ጊዜ አጠገብ ያለው ሰው ገፋ አድርግና በተለየው ጊዜ በሉት። ገፋ አድርጎና አሁንም በተለየው ጊዜ በሉት።
ምን ይሆናል? በቢንያም ዳርቻ እሺ በጸልጻይ አገር ባለው በራሔል መቃብር አጠገብ ሁለት ሰዎች ታገኛለህ። አንተ በተለየ ጊዜ ወደ ቤት ስትመለስ ሁለት ሰዎችን ታገኛለህ። እርሱም ልትሻቸው ሄደ የነበርህላቸው አህዮቹ ተገኝተዋል ብለህ እነሆ አባትህ ስለ አህዮች ማሰብ ትቶ የልጄን ነገር እንዴት አደርጋለሁ እያለ ስላንተ ይጨነቃል ይሉሃል። አሁን አስቡ። ይሄ ሰውዬ ተቀብቶ ንጉሥ ትሆናለህ፣ ሕዝብን ትመራለህ ብሎ ልክ ከሰውየው ተመልሶ ሲሄድ ሁለት ሰዎችን ታገኛለህ አለ። ሁለት ሰዎችን አገኘ። ሲያገኝ ሁለት ሰዎች እንደዚህ አሉ፣ ስማኝ አሉ፣ አባቴ አለ አህያውን ትቶ አንተን እየፈለገ ነው አሉ። እሺ ከዚያም ደግሞ ወደፊት ይሄዳል። አሁንም ሰውየው እኮ ገና ከመውጣቱ በፊት እየተነበየ ነው። አንተ ከዚህ ከመውጣቱ በፊት እየተናገርኩ ነው። ይሄ ሳምንት ግን የድል ሳምንት ይሁን። እነዚህ ሁለቱን ሰዎች አገኘና አሁንም ከዚህ ስትሄድ ሁለቱን እንዳገኘ ስትሄድ እንደገና አለ ወደፊት ይሄዳል። ወዴት ይሄዳል? ወደፊት ይሄዳል። አጠገብ ያለ ሰው ቅባት ተቀብተ ወደ ኋላ የለም በሉት። ወዴት ነው አንተ ወደ ኋላ ማርሽ የምታስገባው? አውሮፕላን የኋላ ማርሽ አለው። ወዴት ነው ያለው? ታዲያ ቅባት ተቀብተ አንተ ወዴት ነው ወደ ኋላ? ይሄው የተቀባው ሰውዬ ወዴት ይሄዳል አለ ወደፊት። ምድር ብልም እንኳን ዝም ብለህ ጆሮ ላይ እኔ ነኝ ወደፊት ሄደው በሉት። እዚህ ጋር ብላችኋል። አንዳንዱ እኔ እያለ ሊል ይችላል። አሁንም ቀና ብለና አዎ አንተ እያለ ወደፊት ነው የሚሄደው በሉት። እኔ አይደለሁም የተቀባው ወደ ኋላ ይላል። እዚህ ጋር የተቀባው ወዴት ይላል? ወደፊት። እሺ ወደፊት ምን በል ትሄዳለህ። ወደ ታቦር ወደ ትልቁ ዛፍ ትደርሳለህ። ወደ ታቦር ወደ ትልቁ ዛፍ ትደርሳለህ። በዚያም ሶስት ሰዎች አንዱ ሶስት የፍየል ጠቦት አንዱ ሶስት ሰዎችን ታገኛለህ። አንዱ ሶስት የፍየል ጠቦት ይይዛል። ሁለተኛው ሶስት ዳቦ ሶስተኛውም የወይን ጠጅ አቅማዳ ይዞ ወደ እግዚአብሔር ወደ ቤቴል ሲወጡ ያገኙሃል። ያዝልኛ ሰውየው ወዴት እየሄደ ነው? ወዴት እየሄደ? አሁን ወደፊት ሲሄድ ሶስት ሰዎችን ታገኛለህ። ሶስቱ ሶስት ነገር ይዟል። አንደኛው የፍየል ጠቦት ሶስት ይዟል። አንዱ ሶስት ዳቦ ይዟል። አንዱ ወይን ጠጅ ይዟል። ወዴት እየሄደ ነው ሳውል? ወደ ቤቴል። ወዴት እየሄደ? ወደፊት እየሄደ። አሁን ተቀብተህ ስማኝማ፣ ተቀብተህ የሚመጣው ዘመን ሁለት ያዘ። ሁለት መኪና ካለ አንዱን እንካ። ሁለት ቤት ያለ አንዱን እንካ። አሜን። ምንድነው ሲባል ቅባቱ ያስወጣ። አሜን። ቅባቱ ጎትቶ ያወጣ። አሜን። ቅባቱ ከውስጥ ጎትቶ ያወጣ። አሜን። አንድ ሰው ቅባት ይበል እስኪ። ቅባት አጨብጭብና ቁጭ በሉ። ግድ የለም። ይኸው ስሙኝ። ሰውየው ወዴት እየሄደ ነው? ወደፊት እየሄደ። አጠገብ ያለው ሰው ወደፊት ነው የሚሄደው በሉት። የተቀባ ወደ ኋላ አይልም በሉት። ሰውየው ወደፊት ሲሄድ ሶስት ሰዎችን አገኘ። ሶስቱም ሶስት የፍየል ጥቦት ይዟል። ሶስቱ ደግሞ የፍየል ጥቦት ማለት ቁርጥ በለው፣ ቁርጥ ይዟል። ሶስት ነው፣ ሶስት ፍየል፣ ሶስት ዳቦ ሄ ይዟል። ሶስት የወይን ምናምን ይዟል። ወደፊት እየሄደ ነው ያገኘው። ታዲያ እነዚህ ሰዎችን ወደ ታቦር ወደ እግዚአብሔር መገኛ ያንን ከነሱ ላይ ወስደህ እሺ ምንድን ነው የሚለው? ሰላምታም ይሰጡሃል። ሰላምታ ምን ይላል? ይሰጡሃል። ራሱ ሰውየው ነው የሚሰጠው ነው? እነሱ ናቸው ዕቃ የያዙ ሰዎች። ምን ሆኖ ሰላምታ የሚያሰጠው ብትል ቅባቱ ነው ጎትቶ የሚያወጣው። ሻና ሃታንያ አንድ ሰው አሜን። ሶስት ሰዎች አያቆሙ እኮ እየሄደ እኮ ነው ሰውየው። ከዛ ሰውየውን አቆሙና ሰላም ነው፣ ሰላም ይሁንልህ። አሁን ከዚህ ስትመለስ እኮ ሰላም ማይለው ነው። ሰላም ብሎ ዝም ብሎ አይሄድም፣ ታስለቅቀዋል። አልገባም እኮ አንድ ሰው አሜን ይበል። ከዛ ምን አደረገ ይላል? ሰላምታም ይሰጡሃል። ሰላምታም ይሰጡሃል። ሁለትም ዳቦ ይሰጡሃል። አምጣ አላለም። ዳቦ አብላኝ አላለም።
ዳቦ አብለኝ አላለ። ምን ብሎ ነው የሰጠው? ሰላምታ ና ለዚህ ሰላምታ ምን አደረገ? ሰጠው። አሁን ሰላምታ ያሰጠው ምንድነው? ቅባቱ ነው። አሁን ይኸው ልንገርህ ዛሬ ማለት ነው ስትመለስ ይሄ ቅባት የሆነ በረከት ይስባል። አንድ ሰው አሜን ይበልስ። ሰውየው ጋር መጥቶ ሰላምታ ሰጥቶ ሰላምታ መስጠት ብቻ አይደለም፣ ሰውየው ሊሄድ ነው። ሊሄድ ስል እባክህ ቁም። ሁለት ዳቦ ምን አደረገ? እንካ። ሰውየው ስንት ነው ያዘው ዳቦ? 3 ዳቦ ይዞ ምን አደረገ? ሁለቱ ምን አደረገ? ሰጠው። አሁን እንዲህ ብዬ ልባርካ። ቅባት ካለ 4 መኪና ካለ አንዱን እንካ። የሆነ 2 ቤት ካለ አንዱን እንካ። አሜን። ለምን ሲባል ቅባት ዛሬ ይስባ። ሩሰበት ቅባት ዛሬ ይስባ። ሩሰበት ቅባት ዛሬ ይስባ። ሩሰበት አንድ ሰው ቅባት ይባልስ። ቅባት አጨብጭቡ። ለእግዚአብሔር ክብር ይሁንልን። አጠገብ ያለው ሰው ገፋ አድርገና ቅባቱ ነው የሚስበው በሉት። እኔ ወደ ኋላ አልልም በሉት። ወይኔ እናንተ እኮ አልገባችሁም። ስለ ቅባት አልገባችሁ። አላስወጣም ያለው ሰው አለ አይደል? አሁን ባልሽም ገንዘብ አልሰጥም ካለ ቅባት ውስጥ ቶሎ ግቢ። ወደ ቤት ሳትሄጂ ኪሱን እንኪ ለምን ሲባል ቅባት መጥቷል። ቅባት መጥቷል። አንድ ሰው ቅባት መጥቷል በሉስ። ቅባት መጥቷል። እንዲህ ብዬ ልናገር 40 ሰዎች አላችሁ ገንዘብ ሰጣችሁ ገንዘብ ያልተመለሰላችሁ ስትደውሉ ሰዎች ማያነሱ ሰዎች። አሁን ግን ቅባቱ ራሱ ወደ አንተ ያዝነው። ቅባቱ ራሱ በረከት ይዞ ይመጣል። አንድ ሰው ቅባት ይበልሲ። ቅባት እውነቴን ነው። ይሄ ትንቢት እያወራው ነው። 40 ሰዎችን እያየ ነው ሰጥቶ በረከታቸውን የበሉ ስልክ ሲደውሉ ማያነሱ ሰዎች። አሁን ግን ዝም ብዬ ተይውሱ ቅባቱ አንቺ ላይ ይፈሳል። ራሱ ሰውየው ይደውላል። ያንቺን በረከት እንኪ ይባላል። ያንተን ቢዝነስን እንካ ይባላል። ዛሬ ላመነ ሰው ይሁና። አጨብጭቡ። ለእግዚአብሔር ክብር ይሁንልን። ቅባት ሰውየው ተቀብቶ ሲሄድ ነው። መጀመሪያ እኮ አህያ ፍለጋ የሄዱ ሰውየው ቅባቱ ኢማጂን አስቡት። ሰውየው ላይ ቅባቱ ልክ ሲመጣ ሰውየው እንደዚህ አለ። አሁን ከኔ አጠገብ ተለይተ ስትሄድ ነው ያለው። አጠገብ ያለው ሰው ገፋ አድርግና ተለይቼ ሲሄድ በል እንደ ትላንት ነው አልመለስም በል። አንድ ሰው አሜን። ሳሙኤል ቅባቱን ቀብቶ ከሳሙኤል ሳኦል ሲለይ ነው የሚለው 2 ሰዎችን ታገኛለህ አለ። ሁለቱን ካለፈ በኋላ ሁለቱ የነገሩት ሚሴጅ አንድ ነገር ነው። አባቴ አህያ ፍለጋ ትቶ አንተን እየፈለገ ነው አሉት። ከዛ እሱን አለፈና 3 ሰዎች ታገኛለህ አለ። 3 ሰዎችን ስታገኝ 3ቱ የፍየል ምን ጠቦት ይዘዋል። አንዱ ዳቦ 3 ዳቦ ይዘዋል። አንዱ ወይን ጠጅ ይዘዋል። 3 ይዘዋል። ዳቦ የያዘው ሰውዬ ሰላም አለውና ምን አደረገው ይላል። ከእጁ ላይ ምንድነው ያስወጣው? ምን አስወጣው? አኖይንቲንግ ስጠኛለሁ እንዴ ክፈልልኛለሁ። አሁን እንዲህ ብዬ ልባርካ። ይኸው ነገ ስራ ቦታ ስትገባ ከዚህ ስትወጣ አምላክ ምስክሬ ነው። ላይ በአንተ ቦታ ላይ የተቀመጡ ርስት ላይ የተቀመጡ ና ቦታ ንንካ። አሜን። ነይ ያንቺ ቦታ ነው። አሜን። ነይ ያንቺ